ግን ስናመጻድቀው በጣም ስናወሳስበው ምን ብለን ዲፋይን ማድረግ እንችላለን? ፋንዳሜንታል የምንላቸው are quantities that have their own SI unit የራሳቸው ዩኒት ያላቸው or are quantities that have internationally agreed definition internationally ተስማምተን SI unit የሰጠናቸው ፋንዳሜንታል ናቸው። for example የታይም SI unit ሰከንድ ነው። ማስ ኪሎግራም፣ length meter, temperature, Kelvin, electric current, ampere, amount of substance, mole, luminous intensity, candle. Okay, derived ጋር ደግሞ ስንመጣ derived ደግሞ ምን ናቸው? are quantities they don't have their own unit የራሳቸው ሆነ ዩኒት የሌላቸው ይልቁኑ የነዚህን SI ዩኒት መለኪያ አሃድ የምናገኘው የነዚህን በማቀላቀል ነው። ለምሳሌ ኤሪያ የኤሪያ SI ዩኒት ምንድነው? ሜትር ስኩዌር። እንዴት አገኛችሁት? ሌንግዝ በምንድን ነው የሚለካው? ዊድዝ ሜትር ሲባዛ ሜትር። ስለዚህ የኤሪያን SI ዩኒት ያገኛችሁት የሌንግዝን SI ዩኒት ምን ብላችሁ ነው? ቀላቅላችሁ። ኦኬ ቮሊዩም ሜትር ኪዩብ። ሌንግዝ በምንድን ነው የሚለካው? ዊድዝ ሄት ሜትር 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 ምን ይሰጣል? ስለዚህ የቮሊዩም SI ዩኒት የተገኘችው የሌንግዝ SI ዩኒት ምን በማለት በመቀላቀል ነው። ስፒድ ማለት ዲስታንስ ኦቨር ታይም። ዲስታንስ ሜትር ታይም ሰከንድ። ኦኬ የስፒድ ዩኒት የተገኘው የማንን ዩኒት በማቀላቀል ነው? ሜትር የምንድን ነው? የሌንግዝ፣ ሰከንድስ የታይም። ስለዚህ የፋንዳሜንታልን በማቀላቀል ነው ማለት ነው። ተግባባና? ስለዚህ ፋንዳሜንታል የምንላቸው የራሳቸው የሆነ ዩኒት አላቸው። ድራይቭድ የምንላቸው የራሳቸው ዩኒት። ጨርሻለሁ፣ ያዙት።